ጊዜው ዘመኑ ከባድ ነውና በእውነቱ መጀመሪያ ምን መፍትሄ ባንሰጣቸው ሐዘናችንን እንገልጣለን። ይሄ ሁሉ እንዳይመጣ ብዙ ጮኸን ነበረ፣ ሰማም አልተገኘ እንጂ ግን እለት እለት ቅዱስ ዳዊት እንደተናገረ በመዝሙር 43 እስመ በእንቲአሁ ይቀትሉነ ኩሉ አሚረ፣ ሁል ጊዜ ዘወትር ስለ እርሱ ይገድሉናል። ወኮነ ከመ አባግዕ ዘይጠብሑ፣ እንደሚታረዱ ለፋሲካ ለልደት ለእንቁጣጣሽ በግን ያለ ርኅራኄ እየጎተቱ እንዲያርዱት እኛንም እንዲያ እንደበጉ እንደሚታረደው በግ ተቆጠርነ። ንቃ እግዚኦ ለምንት ትነውም፣ አቤቱ ንቃ ለምን ትተኛለህ ይለዋል። አለመርዳቱን መተኛት መርዳቱን መንቃት ብሎ እንዲህ አለ። ግን ወኮነ ከመ አባግዕ ዘይጠብሑ ባለው እንደሚታረዱ በጎች ተቆጠርነ ባለው ከዚያም ከፋነ በሚል አብነት ይተረጉሟል። እንደ ዘመኑ እንደ ጊዜው። ለምን የፋሲካ የልደት በግ የሚታረድ በዋጋ ተገዝቶ ነው፣ ገንዘብ ወጥቶበት ነው። ወገኖቻችን ግን የሚታረዱ በምድር ያለ ዋጋ ነው፣ በሰማይ ግን ዋጋ አላቸው። ስለ ሃይማኖቱ የተገደለ ሁሉም ሰማዕት ነው። በቀናችሁ ሃይማኖት ቆሞ ስለ ሃይማኖቱ ሲል የተገደለ ሰማዕት ነው። ነገር ግን ሳያስቡት ሳያቅዱት እየመጡባቸው ስለሚፈጇቸው እንኖራለን አለን ሲሉ እየመጡ ደግሞ አባቶቻችን የግድያ ምርራ ያለው ይላሉ። ያገዳደልም በግ እንኳ ሲታረድ አባቶቻችን ስርዓት አለው። እንዳገኘህ ዶሮም በግም እንዳገኘህ አትረደው። ጸሎት አድርግ፣ ባርክ፣ ነፍሱ ቶሎ እንዲወጣ አድርገው ይላሉ አይደለም? ዶሮም በግም ከብትም ስትሰዋ ነፍሱ ቶሎ እንዲወጣ አድርገው፣ ስቃዩን አታብዛበት። ለምን? መጽሐፍ ጻድቅ ሰው ለእንስሳ ይራራል ተብሏል። እና ሞታችን ዋጋ የሌለበት ያው የምታውቁት ነው። ምንም ብለን መፍትሄ አናመጣም። ምክንያቱም መፍትሄውን እዚህ በፊት ተናግረን የሰማንም ስለሌለ አሁን ይሄ ነው መፍትሄው ያ ነው መፍትሄው አይደለም። ሐዘኔን ብቻ ነው የምገልጥ። አዝነናል፣ ሌላ ነገር የለም። ወደ እግዚአብሔር እናመለክታለን። ኢትዝክር ለነ አበሳነ ዘትካት ኢትዝክር ብነ ሲል ነው ይላሉ። የቀደመ በደላችን አትቁጠርብን። ፍጡኖ ይርከበነ ሳይልከ እግዚኦ፣ ይቅርታ ፈጥኖ ያግኘን። እስመ ተመንደብነ ፈድፋደ፣ መከራ እጅግ አግኝቶናል። እስመ በልዕዎ ለያዕቆብ፣ እስራኤልን ክርስቲያኑን በልተውታል። ወአማሰኑ ቢሄሮ፣ ሀገሩን አጥፍተውታል። ኋላ ግን መጨረሻ ልመናችን ከአውማአተከ ይሆናል። ቁጣህን ድፋባቸው። መቼስ ገድለውን አይቀሩ፣ ለነሱም የሚገድል ይልክባቸዋል። ይህን እናውቃለን እናምናለንም። ለጊዜው ግን መፍትሄ ያለው መፍትሄውን የሚሰራበት ሰው ስለሌለ ወደ መፍትሄው አንሄድም። ስለዚህ ብታረጉትም ባታረጉትም ብናረገውም ባናረገውም ወደ እግዚአብሔር እናልቅስ። እንግዲህ ሌላው ይደክማል፣ ይሰለቻል። በነገራችን ይሰለቻል፣ በጣም መስማቱ ይሰለቻል። ተናግሮ ሰሚ በሌለበት ይሰለቻል። የገዛ ወገናችን መልሶ ለኛ ጠላት። በነገራችሁ ላይ ይሄ ሁሉ መከራ እየደረሰብን ያለ በማንም ጥፋት አይደለም፣ በራሳችን ጥፋት ነው። የሚያሳዝነው ነገር በእኛ በደል ምንም የማያውቁ ወገኖቻችን መከራ ማየታቸው ነው። እና ስለዚህ ዛሬ በፌስቡክ በምንጫጫታ ያበቃ መስሎ ከሆነ ምንም ተለምዷል። አንዳንዴ ያስገርመኛል። በነገራችሁ ላይ የዚህን 2-3 ቀን የፌስቡክ ጫጫታ ስትመለከቱ ሰው ወቅት አለው ልበል ለመጮህ። ከዚህ በፊት በተደጋጋሚ ነገር ተፈጽሟል አይደለም? 7-8 ጊዜ እዚሁ ስፍራ ብቻ ማለት ነው። ከነዚያ ውስጥ መርጠን ስንጮህ ለስንተኛ ጊዜያችን ነው? ለ3ኛ ጊዜያችን ነው መርጠን ስንጮህ። በሌላ ጊዜ የሚሞተው ሰው ምንድነው? ከምንድነው የምንቆጥረው?
የሚገርማችሁ ይህንን ርዕስ አንለቅም ብለው እስካሁን ድረስ ለዓመታት የሚሉ ወንድሞች እህቶች ደግሞ አሉ። የሚገርማችሁ ነገር እችን ርዕስ አንተውም ብለው እና የሚያሳዝነው ነገር የወገኖቻችን ሞት። በነገራችሁ ላይ እንዴት ዋላችሁ? ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም ይባላል። የወንድምህ የእህት ሞት ለአንተ ትርጉም ካልሰጠህ ለገዳዩ እንዴት ብሎ ትርጉም ይሰጠዋል? ለጠላት እንዴት ብሎ ትርጉም ይሰጠዋል? እና ዞሮ ዞሮ ተራችን እስከሚደርስ መጠበቅ ነው። ይሄው ነው የቀረን። እያየን ማልቀስ፣ ቀጥሎ ተራ መጠበቅ ነው። ወደ ትምህርታችን ጋር ከዚህ በላይ ብል ሰምቶ የሚሰራበት ሰው ለሌለ ለዓመታት የጮኸው ጩኸት ሁልጊዜ እላችኋለሁ ለቤተ ክርስቲያን የሚረባውን ስንናገር እናንተ ሳይገባችሁ ጠላት ግን ይገባዋል። በዚያ ምክንያት ተሳዳጅ እንሆናለን። ቸገረን። እናንተ ማስታወሻ የያዛችሁም ያልያዛችሁም አላችሁ፣ ትመጣላችሁ። እዚህ አይደለም የሚገርማችሁ ወሬ ለመልቀም ይመጣል፣ ለጠላት ለማቀበል ለማላችሁ እናውቃለን፣ ይመጣሉ። ያ ሰው የምንናገረው ነገር በጣም ይገባዋል። ቃል በቃል ልቅም አድርጎ ስሎ ለሚሰጠው ይሰጣል። የሚገርማችሁ ነገር ድሮ ታስታውሱ እንደሆነ አንድ ነገር አለው ወንድሞቻችን ተልካችሁ የምትመጡ አትድከሙ፣ ይኸው በዚህ ይጫንላችኋል፣ እዚሁ ታገኙታላችሁ፣ አንቆርጠው አንነከው፣ እዚሁ አትድከሙ እኮ ነው የምንላቸው እኛ። ግን የሚገርማችሁ ለክፋታቸው ልቅም አድርገው እያንዳንዷን የተነገረችው ነገር ይዟታል። እና የምንናገረው ለእኛ ሳይገባ ለጠላት የሚገባው ከሆነ መናገሩ አስፈላጊ አይሆንም። እያዩ መተው ነው። እኔ ድሮ በግልጽ ልንገራችሁ እፈርድ ነበረ በእነንታ በታላላቆቻችን በአባቶቻችን ፍርድ ለምንድን ነው የማይናገሩ መፍትሄውን እያሉ ኋላ ሳስበው እውነታቸውን ነው። እንደውም አንድ ወንድም መጥቶ ለምንድን ነው የሁሉ መከራ በቤተ ክርስቲያን ላይ እየዘነበ ዝም ያሉ አላቸው። ተናግሬ መፍትሄ እንደማላመጣ ስላወቅኩት አሉ። በጊዜው ሞክረው ማያዩት ብዬ ነበረ። እኛ የሞከርነው ምንም ያፈራነው ነገር የለም፣ ጥላቻ ብቻ። ደግ አረጉ አልኩ። ዛሬማ እውነታቸው ነው። ለካ በጠባብ አእምሮ ኖሯል። እንዲህ ባደረጉ ብዬ የተመኘው የነበረ እና ያሳዝናል። ከሁሉ በላይ የሚያስገርመኝ መሬት ላይ ምንም የማያደርግ ሰው በሙሉ የት ነው ተጠራቅሞ ያለ? ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ። ቲክቶክ እና ዩቲዩብን የሚሰሩ ሰዎችን እኔ ከቁም ነገር አልጽፋቸውም። ለምን? እግረ መንገዱን ምን ያገኙበታል? ምክንያት ለገቢው ብለው ይሁን ለቤተ ክርስቲያን ብለው ይሁን እኮ ችግር ነው። አብዛኛው ለገንዘቡ ብሎ ነው። በግልጽ ማንነጋገር። እንዲያውም ልንገራችሁ እናንተን አንድ ሰው መጣና እንዲያው ዩቲዩብ ላይ ሲለጥፉት አንዳንድ ፎቶዎችን እናያለን የሆኑ ትኩረት ለመሳብ የሚደረጉ ጥረቶችና ብትመክራቸው አለችኝ። አይ ያን የሚያደርጉ ትኩረት ለመሳብ እንደሆነ እኮ አውቃለሁ እኔ። አይ እንዲያው ከመንፈስ ቅዱስ አሰራር ጋር ብዬ። መች ለመንፈስ ቅዱስ ነው የሚሰሩ? ለመንፈስ ቅዱስ ነው የምትሰሩ? አይደለም እኮ እናውቀዋለን። ማን ነገራችሁ? ሰርቶ በዚህ ጉባኤ ምንም የሚገኝ ጥቅም የለም። ጥቅም የፈለገ ሰው ሌሎች ሰዎች ማየት የሚፈልጋቸው። በነገራችሁ ላይ ድካማችሁ ያሳዝነኛል። ለምን መሰላችሁ? ሰዎች የእግዚአብሔርን ቃል እንዲመለከቱ ትኩረት የሚስቡ ነገሮች መለጠፍ አለባቸው። አሊያ ሰው ባረሲ እንደዚህ የሆነ አልፎልን የሚሄደው በመሃል ግን የሆነ የዝነኛ ሰው ፎቶ ወይ የሆነ ነገር ብትለጥፍ ሰው ግር ብሎ ገብቶ ያለ እና እኔ መቼው ነው አልካችሁ ከሶሻል ሚዲያ ካልወረድን በቀር ያኛው እኔ በነገራችሁ ላይ እዚህ በፊት ነግሬያችሁ ከሆነ ድሮ ወገኖች ቤተክርስቲያን ላይ መከራ ሲደርስ ዝም አስብሏቸው ነበር የሚባል። አሁን ግን የለቅሶና የጮህ ዜማችን ደስ እያላቸው ሄደ መሰልና ባለፈው አርሲ ላይ ያን ሁሉ ግፍ ከፈጸሙባቸው በኋላ ምን አሏቸው? እነዚያ የሚጮሁላችሁ ሰዎችን ንገሯቸው በደንብ ይጩሁ። ለምን ቢባል የስነ ልቦና ድል እያገኘን እንደሆነ ገብቶናል። በቃ ፌስቡክ ላይ ሲጮህ ሌላው ክርስቲያን ሲሰማ ምንድነው የሚሰማው? ፍርሃት። ነናዋላችሁ ገዳዮቹ እኮ ያን አላቅም ያላቸው አይደሉም። ሱሪ ያለው ጠፍቶ ነው እንጂ
አራጆቹ ሱሪ ያላቸው አልነበሩም። ሌላ እነሱን የሚቃወም ሱሪ ያለው ጠፋ እንጂ እና ስነ ልቡናዊ ጫናውን ይፈልጉታል። አሁን ከሆነ ታውቃላችሁ፣ ለዛ ነው ፌስቡክ ላይ ምናምን ብዙ የሚጮሁ ሰዎችን አያዘጉባቸውም እንጂ እኮ ማዘጊያ ሰራዊት አለ። ምንም ነገር ሲደረግ ከዚህ ከእናንተ ፊት የነበረው ዩቲዩብ በሙሉ አልተዘገም፣ ተዘግቷል እኮ። አሁን ግን ጮኸታችንን ይወዱታል፣ ደስ ያሰኛቸዋል መሰል። ትልቁ ዋናው ነገር ግን ምንድን ነው? በቃ አንደኛ ምንም ማድረግ እንደማንችል አወቁ። ስለዚህ አስቡት፣ የሆነ ውሻ ስታልፉ ጮኸባችሁ። ለመጀመሪያ ቀን ያስደነግጣል አያስደነግጥም? 10 የጮኸ ስታዩት ግን መጮህ ብቻ ነው፣ አይናከስም። ከዛ የውሻው ጮኸት ምንድን ነው የሚሰጣችሁ ትርጉም? ይጮህ አይደለም? እኛ ከዛ ውሻ ያልተሻለን ሰዎች ነን። እና እግዚአብሔር አምላካችን ደማቸው የፈሰሰ ኦርቶዶክሳውያን ወገኖቻችን ደማቸውን ደመ ሰማዕት ያደርግልን። ምንም ባናደርግላቸው በሰማይ ክብሩን ይድልልን መድኃኔዓለም። በምድር የቀሩ በስደት በመታገት በሰቆቃ ያሉትን ደግሞ መድኃኔዓለም ይታደግልን፣ እሱ ይድረስላቸው። የሚገርማችሁ የመን ውስጥ ያሉ ክርስቲያኖች አሉ። ናግራን ሊቃውንት፣ ናግራንን ታውቃላችሁ አይደል? ጥንቷ አለች፣ አሁንም ናግራን እንድታውቁት። ጥቂት ክርስቲያኖች አሉ ናግራን ላይ። የናግራን ክርስቲያኖች መልእክት ልከው ወደ እኔ ደርሷል። ወደ እኔ አይደለም የተላከው፣ ዝም ብሎ ኢትዮጵያ እንዲሰሙት የተላከ እና አንድ ቀን መጥተው እኛን ከአረማውያን በየመን ካሉ አረማውያን የኢትዮጵያ ክርስቲያኖች ይታደጉናል የሚል ተስፋ እንዳላቸው መልእክት ልከው ደርሶናል። እኔ ሰምቻለሁኝ። እና ለዛ መልእክቱን ላመጣው ሰው ምን አልኩት? አይ ለነሱ አትበላቸው፣ ለአንተ ግን አንድ ነገር ልንገር፣ ጉዳችን አላወቁም። ለገዛ ወንድሞቻችን እንደማንሆን አላወቁም። ጥንት የነበሩትን እና አፄ ካሌብን አስበው ነው። አስቡት፣ በዓለም ላለ ሁሉ ክርስቲያን የሚጨነቁ ነበሩ። ዛሬ የቤቱ ላለ ወንድሙ የማይጨነቅ ሰው ጭራሽ የመን ላለ ኦርቶዶክሳዊ የማይመስል ነገር። ምናልባት እግዚአብሔር ግን እንደዚህ ሆነን አንቀርም፣ ዳኛ ይልክልናል ብለን ተስፋ እናደርጋለን። ያ ዳኛ ሲመጣ ግን መጀመሪያ እኛን ቀጥቶ ኋላ እንግዲህ ስራውን ይሰራ ይሆናል። አባቶቻችን ብለውናል። ምን ለማለት እንደፈለኩ አይገባችሁ ይሆናል ብዙዎቻችሁ። እግዚአብሔር ዳኛ ማምጣቱ አይቀርም። እንዴት ዋላችሁ? መድኃኔዓለም ያን ዳኛ በቶሎ ያምጣልን።